እሺ እንደምን አላችሁ? የሚገርም ዜና ነው ይዤላችሁ የመጣው ስለ መካከለኛው ምስራቅ ነው የምንናገረው። እንግዲህ የመካከለኛው ምስራቅ ጦርነት ይኸው አራተኛው ሳምንት ይዟል። እስካሁን ድረስ አሜሪካ አላሸነፈችም። በአራት ሳምንት ውስጥ በአምስት ሳምንት ምን እያሉ ነበረ? ምልክቱንም ማየት አልቻልንም። እና አሜሪካ ለዛ ድል ያበቃናል የሚሉትን ነገር ሁሉ አድርገዋል። የኢራን በተለይ የአይአርጂሲ ከፍተኛ አመራሮችን ወታደራዊም ፖለቲካዊ አመራሮቻቸውን ሃይማኖታዊ ማለት ነው ገለዋል። ያ ነገር ለውጥ ያመጣል። ይሄ የነ ማሱድ ቲምን ያነቃቃል፣ ፓወር ይሰጣል። እኛም እናግዛቸዋለን። በውጪ በስደት ላይ ያለውም ሞናርኪዋ ኃይል በፈጠረው ኔትወርክ አማካኝነት ኢራንን ነፃ አውጥተን እንደ ቬንዙዌላ እንቆጣጠራለን፣ ነዳጁንም በእጃችን እናደርጋለን፣ ዩራኒየሙን እንወስዳለን የሚል ትልቅ ተስፋ ነበራቸው። ትልቅ እስራኤል በተለይ በቃ ይዟለሁ አንዴ ሪጅም ቼንጅ ነው ብላን የገባችው። እለውጣለሁ ከዛ በኋላ እዛ አካባቢ በቃ እኔ ነኝ የመካከለኛው ምስራቅ ሱፐር ፓወር ብላለች። እንደውም ባለፈው ኔታንያሁ ሲናገር እንደውም የመካከለኛው ምስራቅ ሱፐር ፓወር ብቻ አይደለሁም እኛ የዓለምም ነን። በዚህ ጦርነት ላይ ያሳየ ነው ብቃት የመካከለኛው ምስራቅ ብቻ ሱፐር ፓወር አያደርገንም፣ ዓለምም ላይ አንዱ ሱፐር ፓወር እንድንሆን ዲፋይን የሚያደርግ ነው ብሎ ነበረ። አሁን ነው ወይ ስታዩት አሜሪካ ትሆን እስራኤል ትሆን እዚህ ጦርነት ከገቡ ተዋርደው ተሸማቀው ይወጣሉ እንጂ አያሸንፉም ብለን ነበረ። ገባችሁ እንዴ? ሁሌ እንዲህ ብያችሁ ነበረው የምለው አሁንም ድረስ አሜሪካ አሸንፋለሁ ብላ ማመኗ ነው ስህተት የሆነው። እስራኤልም አሸንፋለሁ ብላ ታምናለች። እኔ ገና ሳይጀምሩ አያሸንፉም ብዬ ነበረ። አሁንም አያሸንፉም። ውጤቱ ያው ነው። ምንም የሚመጣ ነገር የለም። ምንም የሚመጣ ነገር የለም ማለት ኢራን የምትባል ሀገር አትጠፋም። ሲስተማ ኮላፕስ አያደርግም። የሪጅም ቼንጅም አይኖርም። በቃ ሰዎችን ትለዋወጣለህ እንጂ በቃ ያየ ነው ይሄ ነው ማለት ነው። በነገራችን ላይ የመካከለኛው ምስራቅ ጦርነት እንደነ ሊቢያ እንደነ ኢራቅ እንደነ አፍጋኒስታን አይደለም ማለት በዛች ክልል ብቻ ያሉ ህዝቦችን ወይንም ስርዓትን ጎርቶ ብቻ የሚወጣ አይደለም። የብዙ ሀገሮችን የውጭ ጉዳይ ፖሊሲን የሚያስለውጥ የዚህ ጦርነት አውትካም ማለት ነው። መካከለኛው ምስራቅን በሉ ምስራቅ አፍሪካን በሉ ኤዥያን በሉ ምስራቅ አውሮፓን በሉ የብዙዎቹን የውጭ ጉዳይ ፖሊሲን የፖለቲካ እይታን የጦርነት ዶክትሪንን ብዙ ነገሮችን የሚለውጥ ነው የሚሆነው። የአልቃይዳን እንትን አሜሪካ ላይ የወሰደውን እንትን ሜቢ አንብባችሁ ምንም ብላችሁ ከሆነ ምንድን ነው ይዞ የመጣው? የብዙ አገሮችን የውጭ ጉዳይ ፖሊሲ ነው የለወጠው። አሜሪካ እንኳ የውጭ ጉዳይ ፖሊሲዋን ለምሳሌ በመካከለኛው ምስራቅም በምስራቅ አፍሪካም በብዙ ሀገሮች ላይ የምትከተለው የውጭ ጉዳይ ፖሊሲ በዋናነት የቀረጸው ያ የአልቃይዳ ምት ነበረ። ይሄ የኢራን ጦርነት ከኢራን ጋር የሚደረገው ጦርነት አሜሪካንን በብዙ ነገር ዲፋይን የሚያደርግ ሱፐር ፓወር ናት አይደለችም። ሱፐር ፓወር የሚያደርጋት ምንዋን ነው? የቴክኖሎጂ የበላይነቷ ነው? የጦር መሳሪያ የበላይነቷ ነው? ዶላሯ ነው? ምንድን ነው የሚያደርጋት ብለው ብዙዎች እንዲጠይቁ የሚያደርግ እና ብዙዎችም እንዲጠራጠሩ የሚያደርግና እሷም ራሷን ባለችበት እንድትቀጥል ብዙ አይነት ትግል የምታደርግበት ከጦርነቱ በፊት በነበረ አቅሟ አሁንም ነኝ እያለች ለመቀጠል ብዙ አይነት ነገሮችን የምታሳይበት በዚህ ጦርነት ምክንያት ባዩት ውጤት አሜሪካ ትዋጋለች እንጂ አታሸንፍም፣ ታውድማለች እንጂ አታሸንፍም። ስለዚህ አሜሪካንን በዚህ ጉዳይ ላይ ሱፐር ፓወር አይቻልም ብለው የሚጋፈጧት በርካቶች እንደሚመጡ ማወቅ ያስፈልጋል። ይሄ ይለቅም አይለቅም ማለት ነው። የፈለገ ነገር ይሁን ከዚህ ጦርነት በኋላ አሜሪካ ራሷን አጋልጣ የሰጠችበት ሁኔታ ስላለ ዝም ብሎ የሚታይ አይደለም። እስራኤልን ብትሆን እስራኤል በ1947 ነው መቼ ያኔ የነበራትን ትርክት የስድስቱ ቀን ጦርነት የምኑ እየተባለ ማለት ነው። እንግዲህ ጋዛ ላይ የተወሰኑ ፍንጮች ታይተው ነበረ። ሐማስን በምንም ተአምር አላሸነፈችም። ከሐማስ ጋር የነበራት ጦርነት ትርክቷን ሀያል ናት፣ ታላቅ ናት፣ የጦር በቃ ወሳኝ ናቸው፣ ጦርነትን እንደነሱ ማን ይችላል ይባል የነበረውን ትርክት የገለበጠ
ጉሪላ ፋይተሮች ማለት ነው፣ በሽምቅ ተዋጊዎች ለ2 እና በላይ ዓመታት የተፈተኑበት ታሪክን የፈጠረ እስራኤል ማናት ብለው ብዙዎች እንዲያውና እንዲጋፈጧት ምክንያት ሆኖ ሂዝቦላ ይኸው ከ2 ሳምንት በላይ አንዲት እንኳን ፈቅ አላረግሽ ብሎ እስራኤል የነበራትን ታሪክና ትርክት ያጣችበት ሁኔታ ነው ያለው። እንግዲህ ታሪክ አይጠፋም፣ ግን በነበረ ታሪኳ እንዳትተረክ ያደረገ ነገር ነው። አሜሪካም ላይ እንደዚህ መከሰቱ አይቀርም። ሱፐር ፓወር ናት አሜሪካ። ዶላሯ ምን የሚባል ነገር የመደብዘዝ እድሉ ከፍተኛ ነው የሚሆነው ማለት ነው። እና አሁን እንግዲህ ይህን ፈርቶ መሰለኝ ትራምፕ ይዞ የመጣው 15ቱ የድርድር ነጥቦች ይዞ የመጣው። እነዚህ የድርድር ነጥቦች የሰላም መንገዶች አይደሉም፣ እጅ ስጪ ነው። 15ቱም ነጥቦች መጨረሻቸው እጅ ስጪ፣ ተሸነፊ ነው። እንግዲህ ተሸነፊ አሚን ብለሽ ተቀበይ ነው። ለምን መሸነፍ በጦር ሄደ በቃ ማርከ ምን ብለ አቅም ሲያጣ ነው እጅ ወደ ላይ ብሎ ተሸነፍኩኝ የሚለው? ለምን መሸነፍን እጅ ስጪን የድርድር አካል አደረገው ብላችሁ ስታዩ በቃ ትራምፕ ማለት መሸነፍ እንደማትችል ኢራን አውቋል። ስለዚህ መደራደር ፈልጓል። ሲደራደር ምን ብሎ ይግባ ነው? በቃ ሰላም እናውረድ ቢል ተሸነፈ ነው የሚባለው። በቃ እንስማማ፣ ይሄ ነገር በዚህ ከቀጠለ ለሁለታችንም አይበጅም ካለ መሸነፍ ነው። ወደ ድርድር መግቢያው ምን ብሎ ነው የገባው? አሸነፍ ያለው እጅ ስጪኝ ብሎ ነው የገባው። ኖ አላሸነፍክም እጅ አልሰጥም ብላ እሷ አትደራደርም። እንደዚህ አይነት ነገር ላይ እንደውም አልሳተፍም ነው ልትለው የምችለው። ያለችውም እንደዛ ነው። አሁን ወጣም ወረደ ምንም አይነት ይዞት ይኖረው የድርድሩ ማለት እጅ ስጪ የሚሆን በቃ እንደራደር የሚሆን የድርድር መድረክ ተዘጋጀ። ያ መድረክ ይፈልገው ነበር። ከአሁን በኋላ ያለው ነው ወሳኙ የሚሆነው ማለት ነው። ይደራደራሉ አይደራደሩም አላውቅም። የሚደራደሩ አይመስለኝም ሳስበው። ማለት አሁን እሱ ይዞት በሄደው መንገድ ማለት ነው። ይሄ ካሳ ከፍሎ ብሎ ፕላስ ደግሞ ዘሆል ፕሮክሲዎችን ካልነካችሁ ነው የምንደራደረው ነው ያለችው። ሂዝቦላ መንካት የለባችሁም፣ ሁቲን መንካት የለባችሁም፣ የኢራቁን ሚሊሻ መንካት የለባችሁም። ዘሆል ካከበራችሁና ከነሱ ጋር ከተስማማችሁ፣ ካሳ ከከፈላችሁ፣ ሉዓላዊነቴን ካከበራችሁ፣ ለሁለተኛ ይሄ የምትተኩሱትና መሪዎችን መግደል እኛ ላይ ጥቃት የምታደርሱ ነገር ካቆማችሁ መደራደር እንችላለን፣ ወደዛ መግባት እንችላለን፣ ጦርነቱን ማቆም እንችላለን ነው። አሜሪካ እሺ ትላለች አትልም። የጦርነት መቆሙ በጣም ያጠራጥራል። ወደ ምስራቅ አፍሪካም ይመጣል፣ ኢትዮጵያን ይነካል፣ የመን ላይ ጦርነት ይካሄዳል። ያኔ የኢትዮጵያ ነገር ምንድን ነው? በኤርትራ ላይ የሚኖራት ጥያቄ ምንድን ነው? ኤርትራ ወደድንም ጠላንም የዚህ ጦርነት አካልና ሳይለንት የሆነችው ሁቲ ናት። ሁቲ በጣም ጮክ ብሎ ራሱን የገለጠ ነው። ሁቲ ተደብቆ ምሽግ ሰርቶ የሚኖርባት ደግሞ ኤርትራ ናት። አሜሪካ ይህን ታውቃለች፣ እስራኤል ይህን ታውቃለች። በዚህ በኩል አድቫንቴጇን የምታስጠበቀው ኢትዮጵያ እንዴት ነው የሚለው ነገር አብረን እናያለን፣ እየተወያየን እንሄዳለን። አቲማፕ 11 ብላችሁ ሰብስክራይብ አድርጉኝ። ባዮ ላይ ያለ እስቲ ገብታችሁ ቪዲዮዬን አይታችሁ 100,000 ቪው